ልጅ የለውም የለም እና የሚያሳክመኝ ሰው ፈልጋለሁ። አቅም ያለው ስንቶቻችሁ ናችሁ አባቶቻችን በህይወት ኖሮ ቢሆን ኖሮ እንደዚህ አድርገንላቸው ቢሆን ረድተናቸው ቢሆን የኛን ጥሩ ደረጃ መድረስ አይተው ቢሆን ኖሮ ለአባቶቻችን ብዙ ነገር አድርገን አስተስተናቸው ቢሆን ኖሮ ብላችሁ ልትጸጸቱ። አሁንም ጊዜው አልረፈደም። ዛሬ አንድ አባት አግኝተን ነበረ። ምንም ልጅ የላቸውም። ውሃ እንኳን ሲጠማቸው የሚሰጣቸው የለም። ጧሪ ቀባሪ የላቸውም። ብቸኛ የሆኑ አንድ የተቸገሩና የታመሙ አባት አግኝተናልና የኛን የልጆቻቸውን እርዳታ ይፈልጋሉ። ዛሬ እኛ አባት የሚኖሩበት መኖሪያ ቤታቸው ተገኝተን ምን በሽታ እንዳመማቸው ምን እንዳጋጠማቸው መኖሪያ ቤታቸውንም እናያለን እና በሚኖሩበት አካባቢ ያሉ ሰዎች ደግሞ የተወሰነ ያክል ያቅማቸውን ያክል ገንዘብ አሰባስበው ሆስፒታል ሄደው ቼክ እንዲደረጉና ምናቸው እንደታመሙ ምን አይነት በሽታ እንዳጋጠማቸው አብረን እናያለን። ከዛ ውጤቱንም ምን እንደታመሙ ውጤቱን ሰምተን እኛም እናንተም ልጆቻቸው የሆኑን ሰዎች እንድናሳክማቸው እንድንረባረብላቸው ጠይቃቸዋለን። ስለታመሙ በደንብ ማውራት አይችሉም፣ ግን ትንሽ እናስቸግራቸዋለን። ምናቸው እንዳመማቸውና ምን እንደሚሰማቸው እንዲነግሩን እንዲሁም የኑሮ ሁኔታቸውን እንዲነግሩን አብረናቸው እንቆያለን። እናንተም አብራችሁን ቆዩ። ስጦታህ ውርሴ ነው ስምህ ማዕረጌ በጥበብ በፍቅር እግር ስራ አድጌ ከሰማዩ ጌታ አሁ ቀጥሎ ከላይ የቀናው መንገዴ ባንተ አይደለም ወይ? አሁን ሰዓት ለሕክምናም አይበቃኝም። ስለዚህ አሁን የሚረዳኝ ሰው ፈልጋለሁ። ልጅ የለም አባብዬ ምክርህ ያቀናኝ ፍቅርህ ያሳደገኝ እና የሚያሳክመኝ ሰው ፈልጋለሁ። አቅም ያለው ምኖትና በጣም ያሞት ምኖትና በጣም ያሞት አይዞሽ ከፍሽ እስኪ ነው ልቦትን ነው እና የፓራላይዝ ሆነ መራመድ መሰራት አልችልም። ጤንነቴ ተቃውሷል። ናም ማላም ይሁን ተበላሽቷል። ሞገለው ግቦይ ያኪም ቤት መሄድኩ ምንም ሊፈውሰኝ አልቻለም። ያው አጥመልመል ዋስቀምጥ መስራት አልችልም። ሰርቼ እንደበላ ነው እኔ ፍላጎቴ እና ወደ ስሬ ገበታ እንድሄድ የሚያደርገኝ ሰው እፈልጋለሁ። መንግስት ይደረስልኝ። በቃ ምን ለቅጥቅጥ አይዞሽ ከፍሽ በደንብ ምን እንዳመሙት በደንብ ሰው ማይቶ በደንብ እርሱን እንዲያሳው ምን ወንት እንዳመሙት በደንብ ይንገሩኝ። ተወጋውት መርፌ በዛ ላይ እዚህ ላይ ነው የሚያመኝ፣ እዚህ ላይ ነው የሚያመኝ እና መንቀሳቀስ አልቻልኩም። ይሄ ምንድነው? 9 መርፌ ተወግቼ ነው እዚህ ደንበል በታች። ለምንድን ነው 9 መርፌ ተወግቼ? ጧት ተወጋለች፣ ማታ ተወጋለች። 14 ነበር ሲያብጥ፣ ይሄ አበጠ። ሲያብጥ እኔ በራሴ ማብጧል አልወስድም፣ ሕክምና አለርጂክ ነው አልተስማማኝም አልኳት። ከዛ ወደ ሪፈረም ብላ ወደ ዘውዲቱ ላከችኝ። እዛ ሽንቴን እያሸኑኝ ሐኪሙ መፍትሄ ሊያመጣልኝ አልቻለም። እና ይሄ ነው በቃ ምንም ነው። ከነገ ዛሬ የተሻለ ነገር አገኛለሁ ብዬ ነበር አላማዬ። እና አሁን እኔ የሚረዳኝ የለም። ይኸውና ስራ ሰርቼ ነበር፣ ስራውም ተቋርጧል። አሁን እኔ ጤኔን አካሳክሞ የሚያድነኝ ካገኘው ወደ ነበረው ስሬ ይገባለሁ። እና ምን እንደሆነ እዚህ ላይ አስሮ ያዘኝ የመርፌ ጉዳይ ነው። ስለዚህ እና መንግስት ይደረስልኝና ያሳክመኝ ወደ መድኃኒት ወዳለው ወደ ተሻለው። ስለዚህ እና ጠበልም ማለት ምንም ማለት አይሆንም። እና እንግዲህ የተሻለውን ሕክምና እንዳገኝ ነው ፍላጎት። እና እንግዲህ እናንተን ማጸናለሁ በእግዚአብሔር ስም። ሌላ ምን እላለሁ? በእግዚአብሔር ስም እኔ ገንዘብም አቅም የለኝ መጠለያም የለኝ።
እና ሌላ ምንም ምለው ነገር የለም እና ያው ወገን ይደርስልኝ እና ለዚህ ለዘለቄታው ጤንነቴን እንዳገኝ ነው ፍላጎቴ። እንደነበረው ስራዬን እንድሰራ ጤናዬን አግኝቼ አሁን ግን ጤና አልሆንኩም ይዋየው እና ምንም የሚፈውሰኝ ሐኪም አላገኘሁም። ስለዚህ ይሄ ነው ዛሬ እሳቸው ከሚኖሩበት ከአካባቢው ነዋሪው ወደ 7600 ያክል ገንዘብ ተሰብስቦላቸዋል ለቼክአፕ ማለት ነው። ዛሬ ቼክአፕ ያደርጋሉ እና ዛሬ ሆስፒታል አብረናቸው እንሄድና ዶክተሩ ምን እንደሚላቸው አብረን እንሰማለን። ከዛ በመቀጠል ደግሞ ዶክተሩ ካዘዘላቸው በኋላ ለቀሪው ወጪያቸው ለሕክምናቸው እናንተ የኢትዮጵያ ደጋግ ህዝቦች ሽፋን እንድታደርጉላቸው እንማጸናለን። አሁን ወደ ሆስፒታል እንሄዳለን። ዶክተሩ ምን እንደሚለን አብረን እናያለን። አባብዬ ምክርህ ያቀናኝ ፍቅርህ ያሳደገኝ ፍቅርህ ያሳደገኝ አንተን ያገኝሃል እኔን የፈለገኝ አባብዬ በምንም ሁኔታ ብኖር የትም ስፍራ ግን ጥልቅት ነው ስሜ ያላንተ ሲጠራ በፍቅር ያሳደገኝ ስለኔ ተቆርተለ በስም ብቻ አይደለም አባባትነት በፍቅር ያሳደገኝ ስለኔ ተቆርተለ በልቤም ላይ ይኸው አብረናቸው ሆስፒታል ገብተን ውጤቱን ሰምተን ተመልሰናል እና ውጤቱ ሁለቱም ሳምባቸው ውሃ ቋጥሯል እና የልብ ኬዝ አለባቸው ተብሏል። እና እኚህ ሰውዬ መርዳትም ማገዝም የምትፈልጉ ሰዎች ከታች ስልክ ቁጥር እናስቀምጥላችኋለን፣ ደውሉልን። ቅድም እንደነገርኳችሁ ምንም ቤተሰብ የላቸውም፣ ልጆች የላቸውም። እንዳያቸዋቸው በጣም ትልቅ ሰውዬ፣ በጣም የሚያሳዝኑ ሰው ናቸው። ኢቭን ሌሊት ላይ እንኳን ሲያማቸው ውሃ እንኳን የሚሰጣቸው ሰው ካጠገባቸው የለምና እባካችሁ ለእኚህ ሰውዬ አንድ ነገር ሳይሆኑ እንድረስላቸው፣ እናግዛቸው። እኛም የተቻለንን እያደረግን ነው። እናንተም ደግሞ በተቻላችሁ አቅም የምትችሉትን ትንሽዬም ነገር ብትሆን ደግፏቸው፣ ደውሉልን። ከታች ስልክ ቁጥራቸውን እናስቀምጥላችኋለን። በጣም እናመሰግናለን።